ሪከርደር አፕጫኝ ብዬ ነገርኩሽ። የሚደውለውን እያንዳንዱ ሰው ሪከርድ ማድረግ ይችላል። አንድ ሰው ደውሎ ከዛ ተምሽ ቀጥታ ያንን ቮይስ ይዘሽ ለህግ ታመለክቻለሽ። ህግ ጋር ነው ሀቡ። ያን ቀን እኮ ሰፈሬ ነገሩኝ እኮ በሩን እኮ የውጭው በር ጥቁር ነው ብሎ እኮ ነገረኝ። ከዛ ሰፈሩን እያንዳንዱ ሲነግረኝ ለምን ሪከርደር አፓንጫልሽም ስልክሽ ላይ ማስረጃ የለሽ ነው ለመክሰስ ገባሽ? ቁጥሩ አለ እኮ ማን እንደሆነም እኮ ይታወቃል አሁን አኪድ። ስለዚህ በቁጥሩ ለህግ ታመልክችና ይታወቅና በህግ ተመልክቷል እኮ እሷም እኔ ልጄንም እኮ ከዛ አውጥቻለሁ። ተጫወቱብኝ እኮ ክርስቶስን ተጫወቱብኝ። አሁን ደግሞ በምንድን ነው የሚያስፈራሩኝ? በልጅ ድሮ እኔን ነበር እና ሲዝሻለን ይሉና ከቤት አውጥተው ውጭ ያሳደሩኛል። ክርስቶስ ውጭ ያሳደሩኛል። ማስያዝ አይችሉም። ይቃ ማሰራሽ አሁን ደግሞ በልጅ ይቃ ማሰራው እድሜ ለኢትዮጵያ ህዝብ ኤርትራ ህዝብ። አሁን ደግሞ ልጄን አመጣዋለሁ እዚህ ዱባይ አስተምረዋለሁ። ለምን አስፈላጊ ከሆነ ለምታመጪው መናገር አልነበረብሽም። ለልጅሽ የምታረጊው እቅድ ልጅሽ የምታስተምሪበት ትምህርት ቤት ምናምን አትናገሪ። ገባሽ? ላይቭ ላይ ምንም ነገር ብዙ ምቀኛ አለ። ለምን አደገች? ለምን እቺ ሰው ከታች ተነስታ ሰርታ ተለውጣ ህይወቷ ተስተካከለ? ለምን ደስተኛ ሆነች ብለው ነው ሁልጊዜ አንቺን የሚያስፈራሩሽ። ገባሽ? በዛ ላይ ስለምታለቅሽላቸው የምታለቅሽላቸው ከሆነ ሞር ያስለቅሱሻል። ማንንም አባቱ እኔ ላላረቅስ እኮ ምያለው እኔ ካሁን በኋላ ሲጀመር ማረቅ ሰው እንቧ የለኝም። አልቋል። ባዶ ጭንቅላት አስቀርተውኛል። ካሁን በኋላ ብቻ እኔ ተውኝ፣ ህይወቴን ልኖር። እኔ ማንንም ምንም አያመጡም። አትተውኝ በያቸው። እስኪ የምታመጡትን አሳዩኝ በይ። ተውኝ ስለምትይ ስለምታለቅሽላቸው እኔ ብቸኛ ነኝ፣ ቤተሰብ የለኝም፣ አንድ ልጅ ነው ያለኝ እንዲህ ምናምን ስለምትይ ገባሽ? አንቺ እንደዛ ስትይ የሚያዝኑልሽ ነው የሚመስለው። ኖ ይበረቱብሻል። ማንም ባይኖርሽ ብቻሽን ፈጣሪ ይበቃሻል። ፈጣሪ የማይሞተው ማለት ነው። ገባሽ? አረክቷል። እኔ ሲጀመር ክርስቶስን አባቴ ሙቲ አንድ ቀን እንዲሁን አይደለም። እኔ የኔ እንቧ እንዲህ ጠባትልም እንዲህ ያረቃስኩ ነው። እንደው መድኃኒዓለም የቁልቢው ፍረድ ብዬ ወደ ላይ የረጨሁት ሐቄን አውጣልኝ። የሆነ ነገር ራሱ ብትሆን እኔ የለሁበትም። እንቧዬ ነው ጉዳይክ ነው። አባቴ ሙቲ እያንዳንዷ የጎዱኝን አረቅሳል ያረቀስኩባቸው እያየው ነው። አሳይቶኛል። ካቻምና ያስረቀሱኝን ዘንድሮ ቁጭ ብለው ሲያረቅሱ በአይን በብረቱን ያየሁት። አንተም ነገ ተነገ ወዲያ ዛሬ ያስረቀሳችሁኝ 2-3 ሰዎች ነገ ተነገ ወዲያ ደግሞ ቁጭ ብላችሁ ታያላችሁ። እኔ አይኖ ሰው የለኝም። ኦኬ እሺ አለኝ ሰው እግዚአብሔር ይመስገን። ግን የመድኃኒዓለም ይበልጣል። የማይተኛው ቀን ከሌሊት አሁንም ሐቄን ያውጣልኝ ፍርዱን። እኔ ያምነበውት እንቧ ጎርፎ ነው ጥልቅልቅ አድርጎ ይውሰድክ። ከዚህ ውጭ እኔ ምንም ቃላት የለኝም። እሱ የማይተኛው አምላክ ይፍረድ። በቃ እኔ በልቼም ከሆነ የስራዬን ይስጠኝ። ግን እውነት ተጎድቼ ከሆነ ደግሞ ዛሬ እዚህ ጋር የቆምኩት ዛሬ እዚህ ጋር ያለው ትናንትና ባረቀስኩት እንባዎቼ ድልድይ አድርጎልኝ ነው መድኃኒዓለም ህይወቴን የቀየረልኝ። ማንም ሰው 7 ዓመት ለፍቶ በአንዴ ላይ ፈምስ ይችላል፣ በአንዴ ብር ላይ ያገኝ ይችላል። እኔ ግን ሀቡ ሽንት ቤት ቆሜ ማን ነው አረ መድኃኒዓለም በቃ ደከመኝ። ሰው ቤት ከልጅነት እስከ እውቀት ሰው ቤት እድሜው ያልቃል ስል እንቧዬን አይቶ ነው መድኃኒዓለም ሁሉን ነገር አልጋ ባልጋ ያደረገልኝ። አሁንም እንቧዬን ይቁጠርና ችግር የለውም። ግን እሺ ይንገርሽ ብዙ ጊዜ ሰው የለኝም ስትይ ስለምሰማሽ ነው። ሰው ኖረሽ አልኖረሽ ሰው አይደለም የሚጠቅመው ፈጣሪ ነው። ሰው ይሞታል፣ ሰው ይቀየራል፣ ሰው ሀሳቡን ይቀይራል። ፈጣሪ መቼም ሀሳቡን ማይቀይረው በሽተኛ ነው አይደለም። ብዙዎቹ ይኸውልሽ ባል ስላላቸው እውነቴን ነው የምልሽ ክርስቶስን እኔ እያየሁ ስለሆነ እኮ ባል ስላላቸው እኔ ለነሱ ብዬ መቼስ ከመሬት ተነስቼ ማላፈቅረውን ሰው አላገባ። ገባሽ? ባሉ መጥቶ ከላላ ይሆንላታል ለዛይ ሴት ብቻ ተይ ውስጥ ያንማ ባኪ ካላስተው እሱ ልንገርሽ ባል ኖረ ወንድም ኖረ አጎት ኖረ አባት ኖረ ማንም ኖረ ማለት እነዛ ሰው ናቸው፣ ይሞታሉ። የሰው ልጅ ይሞታል። የማይሞተው ፈጣሪ አለሽ። ኦኬ የማይሞት ፈጣሪ አለ። አለቀ በቃ። ሁልጊዜ በፈጣሪሽ ተማመኚ፣ ፈጣሪሽን ተደገፊ። በተረፈ የቲክቶክ ጫጫታ ትንሽ ተንጫጭተው አዲስ ነገር ሲያገኙ ወደዛ ይገለበጣሉ። አመላቸው ነው። አንድም